ዛሬ ከስተመራችንን ከ40 ሺህ ብር ወጪ ወደ 4 ሺህ ብር ወጪ ገላግለነዋል ማለት ነው። ከስተመራችን ዛሬ ከቦሌ አካባቢ የመጣ ሲሆን ሞባይል ቴክኒሻል ነው። እሱም ኦልሞስት እሱ ጋር ሊሰራ መጥቶ ከዚህ በፊት የለቀኩት ቪዲዮ ስለነበረ ያመጣልኝ ስልክ S22 አልትራ ሲሆን ብዥ ብሎ ነበር። ማለትም ይሄ የኬብል ፕሮብለም ነው ማለት ነው። ሶ ስልኩን ፈተውትና ስክሪኑን አንስቼ እዚህ ጋር እንደምትመለከቱት በጆሮ ማስጃ መሀል ያለችው መስመር ይሄ ኬብል ነበር የሚቀየረው እኛ ሀገር ማሽኑ ስለሌለ መሀል ላይ ያለችው መስመር በሙቀት በደንብ ካጋልኳት በኋላ እዚች ጋር አጸዳድቻታለሁ ማለት ነው። ሶ እቺኛውን ከጨረስኩ በኋላ ስክሪኑን ቼክ በማደርግበት ሰዓት ስልኩ በሚገርም መልኩ ሊበራ ይችላል ማለት ነው። ሶ ከስተመራችን እንደሚሰማው አላቅም። እኔ ግን በጣም ነው ደስ ያለኝ። ቴክኒሻሎችም ይሄኛውን ስራ ቼክ አድርጉት። የኬብል ፕሮብለም ሲሆን አንዳንድ ጊዜ ብዥ ብሎ ያስቸግራል ማለት ነው። ካየሁት በኋላ ተቹም እዚች ጋር እንደምትመለከቱት እንግዲህ ፐርፌክት ነው። የእናንተም ስልክ እንደዚህ አይነት ፕሮብለም ካለው ወይም ደግሞ ሙሉ ስክሪን ዳሜጅ ከሆነባችሁ እኛ ኤስኬ ሞባይሎች ጋር መምጣት ትችላላችሁ። አድራሻችን አዲስ አበባ አውቶቡስ ተራ ከረሜላ ህንጻ 3ኛ ፎቅ ነው።